ዛሬ ደግሞ በ1990ዎቹ ጊዜ የተመረተ በጣም የብዙዎች ምርጫ የነበረውን የመርሴዲስ ምርት የጀርመን ምርት የሆነውን W124 ነው ይዤላችሁ የመጣሁት። ታዲያ ይሄ መኪና በሰዓቱ እንዲመረጥና እንዲሁም ደግሞ 1 ሚሊዮን ኪሎ ሜትር መሄድ ይችላል ወይም ከዛ በላይ መሄድ ይችላል ተብሎ ሲወራለት ስለነበረበት ምክንያቶች ነው እምነግራችሁ። እንዲሁም ደግሞ በዚህ መኪና ላይ የሚገኙ 3 አይነት ክላስ ኢንጂኖችን ነው E200 E230 እና E300 እናገኛለን። ከሶስቱ የትኛው የተሻለ ነው የትኛው ብንገዛ ይጠቅመናል የሚለውን በዚህ ቪዲዮ የምንከታተል ይሆናል። የፕላስ ምልክቱን በመጫን ቤቱን ፎሎ፣ ላይክ፣ ሼር፣ ኮፒ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ታዲያ ይሄ መኪና በሰዓቱ ምርጥ መኪና እንዲሆን ያደረገው ምንድነው ካላችሁ በመጀመሪያ ደረጃ የኢንጂኑ ፐርፎርማንስ ነው። ኢንጂናቸው በጣም ጠንካራ ነበር። እንዲሁም ደግሞ ቦዲያቸው በጣም በቆንጆ ኳሊቲ የተሰራ መኪና ነበረ። እንዲሁም ደግሞ ኤቢኤስ ብሬኪንግ ሲስተም ነበራቸው። ያ ማለት ምንድነው በጣም በፍጥነት በምትሄዱበት ሰዓት ሰውም ሊሆን ይችላል እንስሳ፣ መኪና የሆነ ነገር ቢገባባችሁ ቀድማችሁ ፍሬም በምትይዙበት ሰዓት የብሬኪንግ ኤቢኤስ ብሬኪንግ ሲስተሙ ቶሎ መኪናው ራሱን ኮንትሮል አድርጎ እንዲቆም የሚያደርግ ቴክኖሎጂ በሰዓቱ ተጠቅመው ነበር ጀርመኖች የሰሩት። ታዲያ የዚህ መኪና ላይ ያሉትን ሶስቱንም ኢንጂኖች አብራራላችኋለሁ። በመጀመሪያ የምንመለከተው E200 ነው። E200 ማለት ምንድነው? 2.0 ሊትር በ4 ሲሊንደር እንዲሁም ደግሞ ከሶስቱ የተሻለ ነዳጅ ቆጣቢ የምንለው E200 ኢንጂን ነው ማለት ነው። ከዚህ በታች ባለው ቪዲዮ ቀዩ መኪና የለቀኩላችሁ ቀዩ መኪና E200 ነው። እንደዚሁም ደግሞ ሶስቱንም መኪኖች በተለያየ ቪዲዮ ከዚህ ውስጥ ለቅቄያቸዋለሁ መኪኖቹን ማየት ለምትፈልጉ ማለት ነው። እነዚህ መኪኖች በአውቶማቲክም በማኑዋል ትራንስሚሽን እናገኛቸዋለን። የፈረስ ጉልበቱ ከሶስቱ አነስ ያለው E200 ነው። እንዲሁም ደግሞ ነዳጅ የሚቆጥብልን E200 ነው። በሁለተኛ ደረጃ ደግሞ የምንመለከተው E230 ነው። E230 አብዛኞቻችሁ መርሴዲስ የ90ሶች ሲባል ሁላችሁም የምታስታውሱት E230 ነው። E230 ከተማችን ላይ በጣም በብዛት ነው ያሉት እነዛ መኪኖች። ያ ማለት ምንድነው 2.3 ሊትር በ4 ፒስተን ነዳጅ ከ200 የበለጠ ይበላል ማለት ነው። በሶስተኛ ደረጃ ደግሞ የምንመለከተው E300 ነው። E300 3.0 ሊትር ሲሆን በ6 ሲሊንደር ነው የምናገኘው። ይህን መኪና ከሁለቱ በጣም የተሻለ የፈረስ ጉልበትና ፍጥነት ያለው መኪና ሲሆን ከሁለቱ ደግሞ የበለጠ ነዳጅ ይበላናል ማለት ነው። እናንተ ብትሆኑ የትኛውን ከሶስቱ የትኛውን መርጣችሁ ትገዛላችሁ የሚለውን ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ የትኛውን ክላስ ቪዲዮ ሪቪው ሰርቼ እንደመጣላችሁ እንደምትፈልጉ ኮሜንት ላይ አስቀምጡልኝ። የሚሸጡ መኪኖችን የምትፈልጉ ሰዎች ዲጄ ናቲ ካርስ የሚለውን ቲክቶክ አካውንታችንን ፎሎ በማድረግ የምትፈልጉትን መኪኖች እዛ ላይ መምረጥ ትችላላችሁ። እንዲሁም ደግሞ ክላሲክ መኪኖችንና ሞዲፋይ ካርሶችን ማየት የምትፈልጉ ደግሞ ይሄንኛውን አካውንታችንን ፎሎ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።